የላትም ወዲያ ላይ እኮ ነው የሚገፋው። ምንድን ነው የሚገፋው? እስቲ ቆይ ቀና በል ምን ክክ በይ ያንኛው ግሯ ኮተና ኮተበችው አታይ ወረደ ወሰንስቶ ስንቶ እንደሱም በቃ አታይ ወረደ አልቆመም ወይ አታታችሁ አታይ አሁን አልቆመም ወሬታ ቆመ እሺ አሁን ገፋ አድርገው ወይኔ ወይኔ ምን አለ እኔ ሱና በለው ታችሁ አረግ ገፋ አድርገው ታይነው ወረደ ገፋ ገፋ አድርገው ታቹን ታይ ምን አባሉ እሱ ጋር እንግዲህ ታቹን Oh God, bro. Okay. እንቀጥላለን። ወስግድ እንኳን ወደ ኢትዮጵያ የዩቲዩብ ቻናል በሰላም መጣችሁ። ያው እነዚህ ዘና የሚያደርጉ ቪዲዮዎች አሉና የቪዲዮ ከተመቻችሁ ላይክ፣ ቤቱ ከተመቻችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ፈታ ጃይ በሊቢያ ጎሽ ስፈልግ ነው የመጣ። ምን ነው አባይ? አንተ የምሰማው እውነት ነው? ምን ያየለ ልጅ አረገዝች እየተባለ እኮ እውነት ነው አባይ? እውነት ነው? ኧረ በለው የኔ ልጅ ብትሆን አሳድገው ሞቷል። ዘቅዝቄ ነበር የምገርፋት እቺ ባለጌ። አይ ማሳደግ ኧረ መጣው አባይ። ወዴት ነው መጣው? ኧረ አጠብቅሃለሁ። ኧረ ዘላለምህን አጠብቀኝ። ጉድሽን ያልሰማሽ ገበያ ባልወጣሽ አሉ። የሰው ልጅ አረገዘች ብሎ እንደዛ የሆነ ያስረገዝኳትን ይሁን ቢያቅማ ድፍት ነው የሚያደርገኝ። ጃይ በሊቢያ አሁን ነው ዘቅዝቄ ነው ገርፋት ያለ ደግሞ አንተን ደግሞ ፍሬ ላይ ነው የሚንጠለጠለው። እንዲህ ወጁ ፍሬ ላይ የሚጫው ስድስተኛ ታክሲ ላይ አራተኛ የምትጫኙ ሴትዮ ነሽ። ይሄን እሱን መጀመሪያ እሱን እንተማመን። በቃ ሴትዮ ነሽ። ታክሲ ላይ አሁን ይኸውላችሁ ታክሲ በጣም ረጅም ሰልፍ ሆኖ ከዛ በኋላ በቃ ጠራራ ፀሐይ ላይ ዝናብ ላይ ምናምን መታችሁ የምትጫኑትን ሰዎች አይደለም እያልኩ ያለሁት። ታክሲ በደንብ አለ፣ በቃ በደንብ አለ። እዚህ ታክሲ ተሰልፏል። በተራ እየተገባ ነው አይደለም። አራተኛው ወንበር ትርፍ አራተኛው ወንበር አራተኛ ለመጫን የመጨረሻው ወንበር ላይ አራተኛ ለመጫን ግን በቃ አንዳንድ ጊዜ አይፈቅድልሽም ሳይዝሽ። በቃ ትላንትና ከእህትሽ ልጅ ጋር ማታ ወክ ስታረጉ ሚዛን አይታችሁ መንገድ ተሻግራችሁ ሄዳችኋል አይደል? ኧረ እኔ ሚዛን ላይ አሉት ብለሽ ሄደሻል አይደል? በቃ ልክ እኛን ስታይን መተሽ እሰይ ነፍስ እኮ ነው ነፍስንን እኮ እኛም እኮ ለእንትናችን እኮ ልጆች እኮ ነን። ኦኬ ኦኬ ነው በቃ ራስሽን ኦኬ። አዎ ይሄ መልእክት ነው ለአንዳንድ ሰዎች። አሜን ያስጨርስ ባልይስ አክረሚን ፈርጀናት ትፍጀን አሜን። አግባባ ሻንጣው ጠባ ማንኪያ አሜን። ሰቡራቡ ገቦጡ ሚለንን ያዝልን አሜን። መጥፎ ጓደኛ ይሰውርሽ አሜን። ለቤተሰቦችሽ የምታርፊ ያድርግሽ አሜን። ለብርሃን የምታርፊበትን ስራ ትስጥሽ አሜን። ቤተሰቦችሽ ባንቺ የሚኮሩ ያድርግሽ ጓደኞችሽ አንቺ ስላለሻቸው የሚደሰቱ ያድርግሽ አሜን። የጠፋች ሰብሳቢ ጓደኛ ይስጥሽ አሜን። ከነገሮች ሁሉ መብርሃን ትቅደምልሽ ከአንደበትሽ ሁሉ ኪዳነ ምሕረት ትቅደምልሽ ለህይወትሽ ሁሉ ቅዱስ ሚካኤል ጣልቃ ይግባልሽ አሜን። ያስጨርስ ባልይስ በደንብ አሜን አሜን ያስጨርሳል አሜን አሜን። መከታሚውን ባልይስጥሽ አሜን። ነገሮች ተናዶ የሚወስድ ያስጨርስሽን ይመልሳል። የኔ እናት ምን ላስተካክል ምን ልቀየርልሽ የሚል ይስጥሽ አሜን። እኔ ባጎደልኩት እግዚአብሔር ይምላው ኬሪውን የሚያስጨርስ ላይ ግን ወራጅ አለ።
ያንቺ የሆነ ነገር ግን ለሚፈልጊው ሰው ብቻ የምትሰጪው ነገር ምንድን ነው? በህይወትሽ የተሰጠሽ ውድ ስጦታ ምንድን ነው? አባቴ በህይወትሽ ምን ያጓጓሻል? ገንዘብ በጣም ነው። በኢየሱስ ማን ማንደው በጣም በቃ ኤክስትሪም ከባድ ውሸት የምትይው እስከዛሬ የዋሸሽው ነገር ምንድን ነው? ትችላለህ ብዬ አይ ግን አይችልም። ምን ላይ ነው የምንችለው? ዜሮ ትችላለህ ብዬ ሞራል ውሸት ከባድ ውሸት መሞት ነው። አሪውን መሞት ትችላለህ ተብለህ እንደማትችል እሷ እያወቀች በቃ ለሞራልህ አይወር ይሄ ማለት ይሄ ከምግብ ላይ ተናነሰ መልቶን አይነት እንዴ እኔ አንተ አባትነት እኮ ነው ግር የሚለኝ። ማሽ ግባሻውን አገባ ያ አገባ መጣ እሺ ልዝጋው ወይ አንተ እኮ ነው ውጭ ያለው አትገባም ልዝጋው ምንድን ያጥሰው ሰው ይራስ ጉዳይ እንዴ ለነገሩ ማናምሻለው ለነገሩ ማናምሻለው ኦኬ ውጭ ታድሪ በዚህ ሰው ውጭ ታድሪ ይታደር ኦኤንጂ የምትለው ቃል ማለት ነው። ኮሜንት ላይ ኦኤንጂ የሚሏት ላይክ ዩር ሶ ፋኒ ኦኤንጂ ሶ ታለንትድ ኦኤንጂ ትችላለህ ምናምን ነገር የሚሉት እና እኔ ምን ማለት እንደሆነች አላቅም ነበረ። ምን ማለት እንደሆነች አላቅም። አሁን ሰኞ ዕለት ነው እሑድ ዕለት ነው የነገሩኝ ማለት ነው። እና ለካ ኦንጋድ ማለት ነው። ኦንጋድ ፈጣሪ ማለት ነው። እኔ ምን እያነበብኩ እንደነበር ታውቃላችሁ? ዩር ሶ ፋኒ ኦነግ ዩር ሶ ታለንትድ ኦነግ ኦኤንጂ ትችላለህንም አላነብም። ኦኤንጂ ትችላለህ ከተባልኩ ማለት ነው ወይ ከማጋር ያደካኩኝ ነው ደግሞ እንዴ እነዚህ ሰዎች ምናምን ብዬ ነው በቃ ጥፍት አድርጌ ነው ብዬ ነው በቃ እና አንዷ ኦኤንጂ እወድሃለሁ ብላኝ አርኩስ ነው። እንዴት ኢትዮጵያዊ ድንግልናዋን በ780 ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች። መልስ ይኖራል። በጣም ደስ ይላል። በአሁኑ ሰዓት በነፃ እኮ ይሰጡን እኮ ድንግልናዋን በ750 ሺህ ብር ዶላር። ኧረ እኔም አለኝ እና ግባ እናውጣዋለን። ግባ እናውጣው። ቀስ በል እንግዲህ ጀመረ። በቃ እንግዲህ አይ አምላኬ አረ ቀስ በል ልገለኝ ነው። አረ ቀስ ብለህ አድርግ እንደ በፈጠረ ለኔ ማሰብ ታው ለኔ ማሰብ ታው ስለፈጠረ ለኔም አንድ ቀን ይወጣል። ታው ደግሞ እቺ ከየት ያመጣ እንዴት ነው የሚያደርገው? ጠጋቢ ወደዚህ ጠጋሪ በመድኃኒዓለም አንተ አሞ ምትመጪ አንተ ካዘግላት ና ተቀየር። ምንድነው የምትለው? አረ ለኔ ማሰብ በእናትህ እኔም እኮ ባዶ ቤት እኮ ነው ያለሁት። እኔ በፈረዳ ነው። ቀስ ብለህ አድርግ በቃ እጭ ምን አይነት ነገር ነው ይበላታ? በየር አሊም ነበረኝ አልዋሻችሁም። የምር አሊም ነበረኝ። እንዴ ያስቸጋሪ ጎረቤት ነበረኝ። እሱ ደግሞ እሷ ሳይሆን ጭብጨባው ነው የሚሰማኝ። በጣም ጭብጨባው ይሰማኝ ነበር። ሲሪየስ ኦኬ ጋይስ፣ ዛሬ ደግሞ ቦዘና የሚባለውን ምግብ ነው ማሳያችሁ። ቦዘና ችግር ሲኖርባችሁና ስጋ በላው ብላችሁ ማሰብ ስትፈልጉ የምትበሉት ምግብ ነው። በቃ ቪዲዮ ሰጥቶ ልጅው ከዚህ በኋላ ያለው ኤፒሶድ ቢቀዳ ኦኬ። የዛሬው ቪዲዮአችን ይሄን ይመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። 200 ሰብስክራይብ ወጥተናል ደግሞ ይመናቸን